ከከባድ ስፖርት ወይም ደግሞ ትሬኒንግ በኋላ ጡንቻዎች ላይ ለብዙ ጊዜ የሚቆይ ህመም ተሰምቶት ያውቃል? ሰላም፣ አቤል ነኝ፣ የፊዚዮቴራፒ ባለሙያ። በዚህ የቲክቶክ አካውንት ላይ ለስፖርተኞች በተለይ ደግሞ ለእግር ኳስ ተጫዋቾች በጉዳት ጊዜ የሚገጥማቸውን ነገሮችን፣ ህክምናቸው፣ መከላከያ መንገዳቸው እና ፐርፎርማንሳቸው እንዴት እንደምታሳድጉ የሚገልጹ ቪዲዮዎችን ስለምንለቅ ፎሎ ማድረጉትን አይርሱ። ከከባድ ስፖርት ትሬኒንግ ወይም ደግሞ ከጨዋታ ከአንድ ቀን በኋላ የሚከሰት እና ከ5 እስከ 7 ቀናት የሚቆይ የጡንቻ ላይ ህመም ዲሌይ ኦንሴት መስል ሶርነስ ወይም ደግሞ ዶምስ ተለምዶ ስትራፖ ተብሎ ይጠራል። ዲሌይ ኦንሴት መስል ሶርነስ የሚከሰተው ከከባድ እንቅስቃሴ በኋላ ጡንቻዎቻችን ላይ ትናንሽ መሰንጠቆች ይከሰታሉ። ሰውነታችን ደግሞ ይህን መሰንጠቅ ለመሸፈን ሲል የተለያዩ ነገሮችን ወደ ቦታው ይልካል። በዚህ ምክንያት ጡንቻው ላይ ማበጥ፣ ህመም መሰማትና እንቅስቃሴ መገደብ፣ በተጨማሪ ደግሞ ጥንካሬውን ለጊዜው ማጣት ሊከሰት ይችላል። በብዛት የሚያጋጥመን የጡንቻ ክፍል ታፋ ላይ፣ ባት ላይ፣ ትከሻና ባይሴፕስ ላይ ነው። ይህንን ህመም ለመቀነስ ቀላል የሆኑ ኤሮቢክስ ኤክሰርሳይሶችን ማሳሳብ፣ በረዶ ማድረግ፣ ማሳጅ፣ ቫይብሬሽን እና በተጨማሪ ደግሞ ፕሮቲን እና ኦሜጋ 3 መመገብ ህመሙ እንዲቀንስ ያደርጋል። ከፍተኛ ማሳሳብ፣ ለረጅም ጊዜ እረፍት ማድረግ እና መድኃኒት መውሰድ ብዙም አይመከርም። ይህንን ህመም ለመከላከል ቀስ እያሉ የእንቅስቃሴ ጫና መጨመር፣ ኩልዳውን እና ዋርማፕ በየጊዜው ማድረግ፣ አመጋገብ ላይ በደንብ ማተኮር፣ ኢሴንትሪክ ኤክሰርሳይሶችን መስራት እና በቂ የሆነ የእንቅልፍና እረፍት ጊዜ መውሰድ